እዚህ ሁኔታ አብቅቷል። ምሳዬ በጣም ነው የሚጥመው፣ በጣም ነው የሚጣፍጠው። ሞክሩት። ፈታ ወረጋ አነብ ፈታ ነው። እሺ ማሮቼ፣ እዚህ ጋር ይሄንን ወርቅ አነብ ፈታ ለመስራት መጀመሪያ ሩዝ መስሪ ያስፈልገናል። አጥቤ ነው ቁጭ ያደረኩት እና የሎሚ ጭማቂ፣ ነጭ ሽንኩርት፣ መክዶኖስ፣ ቀይ ሽንኩርት እና ይሄንን ቅጠሉን ከትፌዋለሁ እና ቲማቲም ያስፈልገናል ማለት ነው። ይሄን ለመስራት ማለት ነው። ሌላው ደግሞ ወይራ ዘይቱን ማለት ነው። ኦኬ፣ በጣም ነው እሱ ጣዕሙን ያው ዋናው እሱ ነው እና ድብስ ሮማን ያስፈልጋል ማለት ነው። እሺ በመጀመሪያ ዘይት ጨምራለሁ። በደንብ ይውልኝ እሺ ወዶቼ። ዘይት ወይራ ዘይት በደንብ ነው የምጨምርበት፣ ይፈልጋል። ጨምሬያለሁ ማለት ነው። ብረት ድስቱ ግሏል። እሺ ብረት ድስቴ ግሏል። እኔ በደንብ ቆንጆ አድርጌ ነው የምሰራው። ይውልኝ ሽንኩርት፣ ከዛ ሽንኩርት ጨምራለሁ እና ነጭ ሽንኩርት ጨምራለሁ። በደንብ ማቁላላት ይኖርባቸዋል። በደንብ ነው የሚጣፍጠው፣ በደንብ ነው የሚወዱት። ማሬን በጣም ነው የሚጠቀሙት። ሞክሩት የኔ ቅመሞች። ሽንኩርቱንና ነጭ ሽንኩርቱን ቀይና ነጩን አንድ ላይ በደንብ አበስለዋለሁ ማለት ነው። እዚህ ጋር ደግሞ ቀይ ስር ጥጃለሁ። ቀይ ስር ካላችሁ ጣዱ መጀመሪያ ማለት ነው። እንዲበስል ጥጃለሁ፣ ቀይ ስር ስለሚያስፈልገኝ። እሺ አሁን ደግሞ ሽንኩርቱና ነጭ ሽንኩርቱ ቅልት ካለልኝ በኋላ ቲማቲም ይኸው እንደዚህ ቲማቲሙና ሽንኩርቱ ነጭ ሽንኩርት አንድ ላይ እንደዚህ ካቀላልኝ በኋላ የሎሚ የጨመርኩት ጁስ አንድ ሎሚ ማለት ነው። አንድ ሎሚ ትልቁን እና ጨው፣ ፍልፍል አስወጥ፣ ማጂ መረግ እና የሎሚ ጨው ከቀላቀልኩት በኋላ እንደዚህ ነው ሩዜና እንትኑ ማለት ነው። ትንሽ አሸውና ሩዙም ያኔ እንዳይሰባበርብኝ ውሃ ከልሳለሁ። ከዛ ውሃ ፈልቶ የፈላ ውሃ አዘጋጅቻለሁ፣ ከልሳለሁ። ኢንሻአላህ እንደዚህ እከልሳለሁ። እናንተ ከዚህ በዛ ያለ እንደዚሁ ይያያችሁ ማለት ነው። አንድ ሎሚ የተጠቀምኩት ምናምን ያየሁትን በዛ አድርጋችሁ መስራት። ከዚህ የበለጠ መሰሩ ከሆነ ለሁለት ኩባያ ሩዝ እና ለሁለት ጥቅል ወረጋ አነብ ማለት ነው። ወረጋ አነብ ነው ስሙን መጥራት ይከብደኛል እና ከጥቅሉ እኔ ይሄ ይመቸኛል። ለምን ሰዎቹም ይሄንን ይፈልጉታል እና ደግሞ ያ ቶሎ አይበስልም፣ በጣም ያናድዳል፣ ጊዜ ይፈጃል። ይሄ ግን ቀላል ነው ለእናንተ ቁጭ ብላችሁ መጠቅለሉ። እኔ በጣም ነው የሚሰለቸኝ፣ የእውነት በጣም ነው የሚያስጠላኝ። ይሄን ስሪ ስትለኝ በጣም ደስ ይለኛል መዳም፣ እናም ይወዱታል፣ በጣም ይወዱታል። ከዛ ትንሽ ተከተክና እሳቱን ቅንስ አድርጌ ውሃውን እንዲመጥተዋለሁ፣ እንዲበስል ማለት ነው። ይሄው እዚህ ጋር ደርሷል። ውሃው መጥቶልኛል። ትንሽ ይቀረዋል፣ ትንሽ። ከዛ በቃ ዘጋለው ማለት ነው። እንትን ጋዜን ቂጡ ይዛል እንትን ስለሆነ በጣም ነው የሚይዘው። በጣም ቀንሼ ነው። ማሻአላ በሉ። ይሄ አረንጓዴው ቅጠሉ እንትን ኩዝበራ መክዶኑስ እንዳልኳችሁ ኩዝበራ እና መክዶኑስ ሳረግበት በጣም ይጥማል። እሱ ነው እሺ ውዶች። በዚህ ሁኔታ
አብቅቷል ማለት ነው። በዚህ ሁኔታ አብቅቶለታል ማለት ነው። አሁን ጋዙን ዘገዋለሁ። ከዛ ሶሱን እናዘጋጃለን ማለት ነው። በጣም ነው የሚያምረው እውነት። በዚህ ሁኔታ እንትን ላይ አውርጄዋለሁ፣ ያኔ ሲኒያ ላይ አድርጌዋለሁ ማለት ነው። በጣም ነው የሚያምረው የምር። እሺ ጋይስ ትንሽ እንትን ስለሆነ አንገቴን ቆርጦኛል። ችግር የለውም። ዋናው እንትኑ ማየት ነው። ጠንያ። እሺ ጋይስ ጠንያ ያስፈልገናል እንትኑን ለመስራት ሶሱን ማለት ነው። ጠንያ ትንሽ ነው እና በዛ አንድ ማንኪያ ማለት ነው። ከዛ ዝባዲ ያስፈልገናል። አንድ ዝባዲ እንደ አቅም እንዳላችሁ ሁለት የምታረጉት ችግር የለውም፣ ይጥማል እንጂ ያኔ እንትን። ከዛ እንዲህ እናቀላቅላለን። ከዛ እንደዚህ አቀላቅያለሁ። እዚህ ጋር ኦሞስ ሽምብራ ማለት ነው፣ የነሱ በጣሷ የምትመጣው ሽምብራ እና ቀይ ስር ይበስሉልኝ እንደዚህ ከታትፍ ያለው። ከዛ አሳያችኋለሁ። እሺ ጠንያውንና እርጎውን እንደዚህ ካዳረስኩት በኋላ ከዛ ሽምብራዬን አመጣና ከላይ በጣም ነው የሚያምረው የምር። በጣም ነው ደግሞ የሚወዱት። በጣም ነው በቃ የሚበሉት ማለት ነው። ይሄን ከሰራው እኔ ብዙም ስራ ያኔ ምግብ አይፈልጉም። ፍሪጅ መቀመጥ ይችላል። በንጹህ ነገር ሎሚም ስላለው ምናምን ፍሪጅ እያስቀምጡ ይበላሉ። ቀይ ስሩን ቀይ ስር ሲኖረው ይጥማል። ይኸው ጋይስዬ እንደዚህ ሆኖ አልቅቶለታል። በጣም ነው የሚጥመው፣ በጣም ነው የሚጣፍጠው። ሞክሩት። ደፋሁት።